ቻይና እንደምትናገረው ከሆነ አሜሪካ ከኔ ጋር የገባችውን ስምምነት እያከበረች አይደለም ብላለች። ለዚህ ደግሞ ተመጣጣኝና የራሴን ጥቅም የሚያስከብር እርምጃን መውሰድ ጀምራለሁ ስትል ነው የተናገረችው ቻይና ማለት ነው። የቻይና ሚኒስትር እንደተናገረው ከሆነ በአሜሪካና በእኛ ዘንድ በጥንቃቄ የተሰመረበት የአግሪመንት ስምምነት አድርገን ነበረ ብሏል። ይሄ ደግሞ ስምምነት ያደረጉት ባለፈው ወር በጄኔቫ ለስምምነት በተገናኙ ጊዜ እንደሆነም ተናግሯል። ይህ እንግዲህ ስምምነት የሚያጠቃልለው አሜሪካ በቻይና ላይ ጥላ የነበረውን ታሪፍ፣ ቻይና ደግሞ መልሳ በአሜሪካ ላይ ጥላ የነበረውን ከፍተኛ የሆነ ታሪፍን መቀነስ ነበረ። በስምምነቱ ላይ ተፈራርመው የነበሩት ማለት ነው። ባለፈው ወር በጄኔቫ በተገናኙ ጊዜ ማለት ነው። ሚኒስቴሩ ጨምረው እንደተናገሩት አሜሪካ አሁን እያደረገች ያለችው ይሄ ነገር ባለፈው ወር በጄኔቫ አሜሪካና ቻይና በተገናኙ ጊዜ የተፈራረሙትን ስምምነት የሚጥስ ብቻ ሳይሆን ከወራቶች በፊት በጃንዋሪ የቻይናው ፕሬዚዳንት ሺጂንፒንግ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስልክ የተስማሙትን ስምምነትም የሚጥስ ጭምር እንደሆነ ተናግሯል። እንግዲህ ይሄ የቻይናው ሚኒስተር እንደዚህ አይነት ንግግር እንዲናገር ያደረጋቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ አርብ ዕለት በሚዲያ ወጥተው ቻይና ከኛ ጋር ያደረገችውን ስምምነት በጄኔቫ የተፈራረመውን ስምምነት እየጣሰች ነው ሲል ተናግሮ ነበር። ግን ደግሞ ዶናልድ ትራምፕ ዲቴል የሆነ ማብራሪያ አልሰጠም ነበረ። ማለትም እንዴት ቻይና ይህን ስምምነት እየጣሰች እንደሆነ፣ በምን አይነት መልኩ እየጣሰች እንደሆነ ዲቴል የሆነ ማብራሪያ አልሰጡም ነበር። ግን ደግሞ አርብ ዕለት እንደዚህ አይነት ንግግር ከተናገሩ በኋላ ነው የቻይናው ሚኒስተር መልሶ የአጸፋ ንግግር በእንደዚህ አይነት መልኩ የተናገረው ማለት ነው። ያው ባለፈው ወር በጄኔቫ በተገናኙ ጊዜ አሜሪካና ቻይና ስምምነት ላይ እንደደረሱ እናውቃለን። ይሄ ደግሞ ስምምነት በትሬድ አግሪመንት ይባላል። ይህ ትሬድ አግሪመንት ደግሞ አሜሪካ በቻይና ላይ ጥላ የነበረውን ታሪፍ መቀነስ እና ቻይና ደግሞ በአሜሪካ ላይ መልሳ ጥላ የነበረውን ከፍተኛ የሆነ ታሪፍ መቀነስ ላይ ያተኮረ ስምምነት ነበረ ተፈራርሞ የነበሩት ማለት ነው። እንግዲህ አሜሪካ በቻይና ላይ ጥላ የነበረውን የ145% ታሪፍ እንግዲህ ወደ 30% ዝቅ ስታደርግ ቻይና ደግሞ በራሷ በኩል በአሜሪካ ላይ ጥላ የነበረውን የ125% ታሪፍ ወደ 10% ዝቅ እንዲያደርጉ ነበረ ባለፈው ወር በጄኔቫ በተገናኙ ጊዜ በአሜሪካና ቻይና ተስማምተው ነው። ሰኞ ዕለት ቻይና ባወጣችው መግለጫም እንደተናገረችው ከሆነ አሜሪካ በጣም ብዙ ጥሰቶችን እየጣሰች ነው፣ ማለትም ከኛ ጋር የገባችውን ስምምነት እያከበረች አይደለም ብላለች። እንግዲህ ይህን እንድትል ያደረጋት ደግሞ በጣም ብዙ ምክንያቶች አሉ። ከነዚህ መካከል በአሜሪካ የሚሰሩ ልክ እንደ ኮምፒውተር ቺፕስ አይነቶችን ወደ ቻይና ካምፓኒዎች፣ ቻይና ቤዝድ ያደረጉ ካምፓኒዎች ላይ እንዳይሸጥ አሜሪካ መከልከሏ ነው። ሌላኛው ደግሞ በቻይና ካምፓኒ በሃዋይ የሚሰራ ማንኛውም ቺፕ ወደ አሜሪካ ካምፓኒዎች እንዳይገባ መከልከሏ ነው። ከዚህ በተጨማሪም በቻይና ውስጥ የሚገኙ ማንኛውም ተማሪዎች ወደ አሜሪካ እንዳይገቡ፣ አብዛኛውን ደግሞ ከኮሚኒስት ፓርቲ ጋር ተያያዥነት አላቸው ተብለው የሚገመቱ ተማሪዎች ምንም አይነት የቪዛ እንዳይሰጣቸው አሜሪካ መከልከሏን ተከትሎ ነው ቻይና እንደዚህ አይነት መግለጫ እንድታወጣ ያደረጋት ማለት ነው። ላስት ዊክ እንግዲህ ትራምፕ እንዳስታወቀ ከሆነ ታሪፉን እንደጨመረው ተናግሯል። በእጥፍ ነው የጨመረው ደግሞ። ትራምፕ እንግዲህ ታሪፍ ላይ ያለውን አቋም ይህንን በማየት ብቻ መገንዘብ ትችላላችሁ። በጣም ታሪፍ የሚወድ ሰው እንደሆነ ያስታውቃል። ምክንያቱም የሚፈልገው ነገር አገሮች ለሱ የሆነ ነገር እንዲያደርጉለት ወይም ደግሞ በሆነ ሀገር ላይ የሆነ ፍላጎት ካለው እዛ ሀገር ላይ ታሪፍ ይጥላል። ከዛ በኋላ ያ ሀገር ለሱ ታዛዥ እንዲሆን ያደርገዋል ማለት ነው። እንግዲህ የትራምፕ ስትራቴጂ ይህን ይመስላል። ለዚህ ማሳያው ደግሞ ከሁሉም ሀገር ወደ አሜሪካ በሚገቡ የአልሙኒየም እና የስቲል ምርቶች ላይ ከ25% የነበረው የታሪፍ መጠን በእጥፍ አድርጎ 50% አድርጎታል። ከ25% ወደ 50 እጥፉን ማለት ነው። እኛውም የአልሙኒየም እና የስቲል ምርቶች ላይ ወደ አሜሪካ በሚገቡት ላይ ማለት ነው እንደዚህ አይነት የታሪፍ ዝናብ ያዘነባቸው ማለት ነው። እንግዲህ ትራምፕ ምን እንደሚያደርግ አይታወቅም።